ፍትህ የሰፈነበት ሀገር እኮ ነው አኺራ ጉልበት አይጠቅም ገንዘብ አይጠቅም ቀዋ አይጠቅም ስልጣን አይጠቅም ከፍ ማለት አይጠቅም መልካም ስራ ብቻ ነው የሚጠቅመው ትንሽ የሆነ ሁላ ትልቅ ይሆናል እዚህ ሰው የሚገፈትረው ሰዎች የሚሰድቡት የሚያንቋሽሹት ተራሰው አድርገው የሚያዩት መስጊድን የያዘ ሰው ግን ነገ በላችሁ ነው እናያዋለን والله ያ አብደላህ ለዚህ ነው ታዳኛ በእናትና በአባቶቻችን ሐቅ መጠየቅ የለብንም ያ አብደላህ والله በተለይ የዛሬ ወጣቶች አራድነት እየመሰለን የሚጨነቀው ስለ እነ ሮኒ ነው ስለነ ሜሲ ስለነ ኦዚል ስለነ ካካ ስለነ መሐመድ ሳላህ ነው የሚጨነቀው የሚያቀው ስለ ክለብ ማንቸስተር ይላል ቸልሲ ይላል አርሰናል ይላል ባርሴሎና ይላል ተጫዋችና ክለብ ይቆጥራል ለምን ያላዳ ልጅ ነው አሰልጥኗል የሱሐባ ስም አንድም አያውቅም ያልሐምዱን ትርጉም አያውቅም የነብዩን አንድ ሐዲስ አልሐፈዘም አያማችሁም والله يا عبد الله አያምም እነዚህ ምናቸው የማይታወቅ እነሱ ስንትናት በወርቅ ቤታቸው ሊገነባ ደርሷል የኔና አንተ ወንድም ሰርቶ 100-200 ብር ቆጥቦ ለእናትና አባቱ ልብስ ገዝቶ ዱዓ እንደማስደረግ ማንቸስተር ቸልሲ 5 ሰዓት 6 ሰዓት ስለነሱ ይጨነቃል ስለነሱ ያጠናል ምንም ቦታ ላይ የለም እኮ ወስደውታል እኮ እነዛ የለም ተቆጣጣ